ሰላም እንዴት ናችሁ? በሌላ ቪዲዮ ተገናኝተናል። ዛሬ የምናያቸው እውቀት አለን፣ ራሳችንን አሳድገናል፣ ግን ሰርቲፋይድ አይደለን። ዛሬ 5 ፍሪ ሰርቲፊኬቶችን እናያለን። ኦንላይን የምትማራቸው ኮርሶች ናቸው በራሳችሁ ታይም። 6ኛ ደግሞ ስፔሻል ነው። አብራችሁን ቆዩ። የመጀመሪያው ዌብሳይት የምናየው ሹር አካዳሚክ። ሹር አካዳሚክ እንግዲህ ሹር ማይክን የማያውቀው ሰው የለም ብዬ አስባለሁ። ሹር ኢትዮጵያ ውስጥ ኦልሞስት ኤቭሪዌር ያለ ማይክሮፎን ነው። ማይክሮፎን ላይ ነው በብዛት፣ ዋየርለስ ሲስተም ላይ ናቸው የሚሰሩት። ዋየር ማይኮች አሉ። ሹር SM58፣ ሹር SM57 ብዙ ጊዜ ተጠቅመንባቸዋል ብዬ አስባለሁ። እነዚህ ካምፓኒዎች ኦንላይን ላይ ፍሪ ኮርሶች አሏቸው ሰርቲፋይድ የምትሆኑባቸው። እነዚህ ሰርቲፊኬቶች ቪዲዮን ስንጀምር እውቀት እያለን ግን ሰርቲፋይድ ባለመሆናችን አንዳንድ ስራዎች ያመልጡናል፣ ወይም ደግሞ ራሳችንን ፕሩቭ ማድረግ ያቅተናል። ስለዚህ ይህም ቪዲዮ የምንሰራላችሁ እውቀታችሁን ኮምፕሌት አድርጋችሁ እነዚህ ዌብሳይቶችን በመጠቀም ፍሪ ሰርቲፊኬቶችን የምታሳያቸው ፍሪ ሰርቲፊኬቶች ናቸው ማለት ነው። እዚህ ዌብሳይት ላይ የምትማሯቸውን ሊስት እናደርግ። የመጀመሪያው how sound works in microphones, wireless system, very important for live sound ኢንጂነሮች ዋየርለስ ሲስተም በደንብ ማወቅ አለብን። ፊድባክ ኮንትሮል፣ RF ቤዚክ ማለት ሬዲዮ ፍሪኩዌንሲ ቤዚክስ ያስተምሯቸዋል። ኢንኢር ሞኒተር፣ IAMS አድቫንስ ደግሞ ስናደርገው አድቫንስ መማር ከፈለጋችሁ ኔትወርኪንግ ኤንድ ኢንተግሬትድ ዊዝ ሚክሰር። ስለዚህ ሲምፕሊ ይሄ ሹር አካዳሚክ የሚያስተምራችሁ ምንድን ነው? ስለ ማይክሮፎን ያስተምሯችኋል። ዋየርለስ ሪል ላይፍ ሳውንድ ፕሮብሌም፣ ዱሬሽኑ ወይም ስንት ጊዜ ይፈጅባችኋል የሚለው ነው። ሾርት ሞጁል ከሆነ ከ1 እስከ 3 አወር ይፈጅባችኋል። ሰርቲፊኬሽን ፓዝ ደግሞ ከሆነ እኛ የምንፈልገው ፍሪ ሰርቲፊኬሽን ፓዝ 5 እስከ 10 አወር ቶታሊ። የፈለጋችሁበትን ሰዓት መርጣችሁ ራሳችሁን ሬጂስተር አድርጋችሁ መማር ትችላላችሁ። ስትራክቸሩ ምንድን ነው? ቢጊነር፣ ኢንተርሚዲየት እና አድቫንስ ፓዝ እያለ ይሄ ይቀጥላል። ሰፓሬት ኮርስ አላቸው። ዋየርለስ ዲቫይሶችን፣ ማይኮችን፣ RF ቅድም እንዳልኳችሁ ሬዲዮ ፍሪኩዌንሲ፣ IEM ኢንኢር ሞኒተሮችን ያስተምሯችኋል። ስለዚህ በአጠቃላይ ፓዙን ስነግራችሁ ትማራላችሁ፣ ቪዲዮዎች ታያላችሁ፣ ከዛ በኋላ ፈተና ትፈተናላችሁ፣ ከዛ ሰርቲፊኬሽን አለ ማለት ነው። ስለዚህ የመጀመሪያው ያየነው ምንድን ነው? ሹር አካዳሚክ። ሁለተኛው ኮርሴራ ፋንዳሜንታል ኦፍ ኦዲዮ ኤንድ ሚውዚክ ኢንጂነሪንግ ፓርት 1 ሚውዚክ ሳውንድ ኤንድ ኤሌክትሮኒክስ። ኮርሴራን የማያውቀው ሰው አለ ብዬ አላስብም። ኮርሴራ በጣም ታዋቂ ነው። ብዙ ኮርሶችን ኦንላይን ያስተምራሉ። ኮርሴራ እዚህ ያካተትንበት ምክንያት ኮርሴራ በሞባይል ሳይሆን አፕላይ ማድረግ ያለባችሁ በፒሲ አፕላይ ስታደርጉ ፋይናንሻል ኤድ መጠየቅ ትችላላችሁ። ፋይናንሻል ኤድ ስፔሲፊክሊ ለዚህ ኮርሴራ ፋንዳሜንታል ኦፍ ኦዲዮ ሚውዚክ ኢንጂነሪንግ ፋይናንሻል ኤድ ጽፋችሁ ከሁለት ወይ ከ3 ቀን ደግሞ ካለፈ ከ1 ሳምንት በኋላ ሪስፖንድ ይደረግላችኋል፣ ይፈቀድላችኋል፣ መማር ትችላላችሁ። ስለዚህ እንደ ፍሪ ካታጎሪ ውስጥ ከተነዋል። የምትማሯቸውን በዝርዝር እኔ ሳውንድ ዌቭ፣ ፍሪኩዌንሲ፣ ፒች፣ ኤሌክትሮኒክስ ላይ በደንብ ያተኩራሉ። ቮልቴጅ፣ ሰርኪዩት አምፕሊፋየርስ፣ ስፒከርስ ኤንድ ኦዲዮ ሲስተም ዲዛይን፣ አኩስቲክ፣ ሃው ሳውንድ ቢሄቭ ኢን ሮ። እነዚህን ሁሉ በዚህ ኮርስ ውስጥ ትማራላችሁ። ይሄ ምንድነው? ሞር ቲዮሪ ነገር ያካተተ ነው። እንደ ዩኒቨርሲቲ ኮርስ ነው የምትማሩት። ይሄ ኮርሴራ ይገኛል ማለት የሚያስተምራችሁ ትምህርት ቤት ግን ውጭ ሀገር ያለ ዩኒቨርሲቲ ኦፍ ሮቸስተር ነው የሚያስተምራችሁ። ስለዚህ ልክ እንደ ዩኒቨርሲቲ ነው ቁጭ ብላችሁ የምትማሩት። ሞር ዲፕ ላይ ነው ኮርሱ ቲዎሪቲካል ነው በብዛት የሚያስተምሯችሁ። እንዴት ስፒከር ዲዛይን ይደረጋል፣ እንዴት ኦልሞስት ማቴማቲካል ወይም ካልኩሌሽን ይበዛዋል። ስለዚህ ይህን ኮርስ ሪኮመንድ እናደርጋችኋለን። ዱሬሽኑን ደግሞ 14 አወር ቶታል ነው የሚለው፣ ወይም ከ1 እስከ 5 ዊክ ከ1 እስከ 5 ሳምንት ይፈጅባችኋል። ግን በራሳችሁ ኮሚትድ ሆናችሁ የሚጨርሱ ከሆነ within 3 days መጨረስ ትችላላችሁ። ስትራክቸሩ ምንድነው? ዊክሊ ሌሰን ነው። ቮይስ እና
ኩዊዝ አለ ኤንድ አሳይመንት አለ። ሞር ቲዮሪ ያለው ሳም ፕራክቲካል። እዚህ ጋር ደግሜ የምነግራችሁ ምንድን ነው ፋይናንሻል ኤድ የግድ መጻፍ አለባችሁ። የሚሰራው ኮርሴራ የሞባይሉ ሳይሆን ኮርሴራ የፒሲ ላይ ፋይናንሻል ኤድ መጻፍ ትችላላችሁ። የዛን ሰዓት አፕሩቭ ከተደረጋችሁ በኋላ መውሰድ ትችላላችሁ። ሶስተኛው ዳንቴ ሰርቲፊኬሽን ፕሮግራም። እንግዲህ ዳንቴ ላይቭ ሳውንድ ላይ የምትሰሩ ሰዎች ካላችሁ ዳንቴ በጣም ታዋቂ ነው። ዳንቴ ማለት ቪዲዮ ኤንድ ኦዲዮ ፕሮቶኮል ነው። ዳንቴ ማለት ኦልሞስት ኤቭሪ የሳውንድ ኢንጂነሮችን ኢኩፕመንት ዶሚናንትሊ እየተቆጣጠረ ያለው ዳንቴ። ሚክሰሮቻችን ላይ ዳንቴ እየገቡ ነው። ስፒከሮቻችን ላይ ዳንቴ እየገቡ ነው። ላይናሪዎች ዳንቴ ያላቸው። ስለዚህ እንደ አንድ ላይቭ ሳውንድ ኢንጂነር በ2026 ዳንቴ ማወቅ አለብን። ፕሮቶኮሉ እንዴት ነው ዲዛይን የሚያደርገው፣ ፕሮቶኮሉ ምን አይነት ፕሮቶኮል ነው፣ ዳንቴ ሲስተም ምን ማለት ነው የሚለውን በደንብ ማወቅ አለብን። እነዚህ ዳንቴ ሰርቲፊኬሽኖች ምንድን ናቸው? በሌቭል 1 ሌቭል 2 ሌቭል 3 ድረስ ሰርቲፋይድ መሆን ትችላላችሁ። ለዚህ የሚያስተምሯችሁን ዲቴይል እንየው። ኦዲዮ ኦቨር ኔትወርክ ወይም ዳንቴ ሲስተም፣ ራውቲንግ ኦዲዮ ዲጂታል ቢትዊን ዲቫይስ፣ ኔትወርክ ቤዚክ፣ አይፒ፣ ቪላን፣ ኪዩኤስ፣ ሲስተም ዲዛይን፣ ትራብል ሹቲንግ፣ ላርጅ ስኬል ኦዲዮ ሲስተም። ስለዚህ ዳንቴ በጣም አስፈላጊ ነው ብዬ ሪኮመንድ አደርጋችኋለሁ። ዳንቴ ሰርቲፋይድ መሆን አለባችሁ። በ2026 ሁላችሁም ላይቭ ሳውንድ ኢንጂነሮች ዳንቴ ምን ማለት እንደሆነ ማወቅ አለብን ማለት ነው። ስፒከሮቻችን እንዴት ኮኔክት ያደርጋሉ፣ እንዴት ቪዲዮ ኮኔክት ማድረግ እንችላለን፣ እንዴት ሚክሰሮቻችን ኮኔክት ያደርጋሉ፣ ከሰርቨር ጋር እንዴት ኮኔክት ያደርጋል፣ ይህን ሁሉ በደንብ ያስተምራችኋል። ዱሬሽኑን እኔ ሌቭል 1 ከ2 እስከ 4 አወርስ ሰዓታት ይፈጅብናል። ሌቭል 2 ከ3 እስከ 6 3 ሰዓት መጨመር። ሌቭል 3 ከ6 በላይ ወይ አድቫንስ። ሌቭል 3 ስቴፕ ባይ ስቴፕ ነው የምትሄዱት ማለት ነው። አንድ ሌቭል 1 ካልጨረሳችሁ ሌቭል 2 ያስገባችሁ። ያልኳችሁ ሁሉም ፈተኖች አሏቸው። ያንን ፈተና ስታልፉ ሰርቲፋይድ መሆን ያለባችሁ። ኤቲካል ነው ማለት አሁን እዚህ ጋር ሳውንድ ቪዥን ኢትዮጵያ ልናስተላልፍ የፈለግነው ምንድን ነው? እውቀት እያላችሁ ግን ሰርቲፊኬሽን ላክ ኦፍ ሰርቲፊኬሽን ስራ ካጣችሁ፣ ስራ አፕላይ ማድረግ ካልቻላችሁ፣ ስኪሉ እያላችሁ አፕላይ ማድረግ ካጣችሁ እነዚህ ሰርቲፊኬሽኖች ለምንም ክፍያ እጃችሁ ላይ ሲገቡ ሞር ምን ያደርጋል? ውስጥ ያደርጋችሁ። ያለ እውቀት ግን ሰርቲፊኬሽን የምትፈልጉ ሰዎች ግን ኤቲካል እንደ ሳውንድ ኢንጂነሮች በጣም ወቅሳችኋለሁ። አይደረግም። ስለዚህ እውቀታችሁን በደንብ ቢልድ ለማድረግ ሞክሩ። ላስት ኤፒሶድ መጽሐፎችን ወስነናል። መጽሐፎችን ደግሞ አይታችሁ ደግሞ ከዛም በፊት ደግሞ የፖስተትን ዩቲዩብ ላይ ማየት ትችላላችሁ። አሁን ዌብሳይቶች አሉ፣ ትምህርቶችን መማር ትችላላችሁ። የመጀመሪያ ኔትወርኩን ሌቭል 1 ትማራላችሁ፣ ትፈተናላችሁ። ካለፋችሁ ሌቭል 2 ይወስዳችኋል። ሌቭል 2 ትማራላችሁ፣ ትፈተናላችሁ። ሌቭል 3 ዳንቴ ሰርቲፋይድ ነኝ። ዳንቴ ሰርቲፋይድ ነኝ ስትሉ ልክ እንደ ሞደርን ላይቭ ሳውንድ ኢንጂነር በጣም ደስ ይላል። ስለ ዳንቴ ሲስተም ያውቃል ማለት ነው። አራተኛው ኦፕን ለርን ወይም ኦፕን ዩኒቨርሲቲ ሳውንድ ሚውዚክ ቴክኖሎጂ አን ኢንትሮዳክሽን። ኦፕን ለርን ፕሮሰስ የለውም። ጀስት በኢሜይላችሁ ኢንሮል ማድረግ ትችላላችሁ፣ መማር ትችላል። ስለዚህ ምን እንደምትማሩ እዚህ ላይ ዋት ኢዝ ሳውንድ ፊዚክስ ዋይዝ ዋት ኢዝ ሳውንድ እናያለን። ፍሪኩዌንሲ፣ ዌቭ ሌንግዝ፣ ፌዝ፣ ስፒድ ኦፍ ሳውንድ፣ አምፕሊቲዩድ፣ ፒች ኤንድ ላውድነስ። ይሄ ኮርስ ኮምፕሊትሊ ለቢጊነርስ ኮምፕሊትሊ ለጀማሪዎች ነው። ስለዚህ ኦፕን ለርን ዩኒቨርሲቲን ሪኮመንድ እናደርጋችሁ። የሚፈጅባችሁን አወር ከ8 እስከ 10 አወር ቶታሊ ሰዓታት ይፈጅባችኋል። የምትማሩት ሪዲንግ አለው፣ ስሞል ኤክሰርሳይሶች አሉት፣ ሄቪ ፕራክቲካል ዋርክ የለውም። ስለዚህ የምትረዱት አንደርስታንድ የምታደርጉት ሳውንድ ፊዚክስ ዲፕሊ ነው የሚያስተምሯችሁ። ኦፕን ለርን ይሄን ይመስላል። በአምስተኛው ቅድም መጀመሪያ እንዳልኳችሁ አምስተኛው ስፔሻል ምርጥን 5 እና 6 በጣም ምርጥ ናቸው ብያችኋለሁ። አምስተኛው ዌቭ ኦዲዮ ሳውንድ ግሪድ 101። እዚህ እንግዲህ ዌቭስ ኦዲዮ የማያውቀው ሰው የለም ብዬ አስባለሁ። ዌቭስ ኦዲዮ በተለይ ስቱዲዮ የምትሰሩ ሰዎች ካላችሁ፣ ስቱዲዮም ላይቭ የምትሰሩ ሰዎች ካላችሁ ዌቭስ እንግዲህ ብዙ ፕላጊኖች አሏቸው። እነዚህ ፕላጊን በሚውዚክ ኢንዱስትሪ ብቻ አይደለም፣ በኦዲዮ ኢንጂነሪንግ ኢንዱስትሪ ውስጥ በጣም ታዋቂ ናቸው። ዌቭስ ኦዲዮ ወይም ዌቭ ኦዲዮ በጣም ታዋቂ ናቸው። ስለዚህ እነዚህ ሳውንድ ግሪድ
የሚባል ሶፍትዌር አላቸው። ሳውንድ ግሬድ ሶፍትዌሩ ምንድን ነው? ላይቭ ሳውንድ ላይ እንዴት ፕላጊን እንጠቀማለን ያስተምሩናል። ስለዚህ እነዚህ ኮርሶች ፍሪ ኮርስ ነው። ኦልሞስት ወደ 3 ኮርስ አለው። ቢግነር፣ አድቫንስ ከዛ ፕሮ ሌቭል አለው። እሱ ምንድነው? እዛ ላይ እንደምትማሩ ቼክ ሪል ታይም ኦዲዮ ፕሮሰሲንግ ሲስተም፣ ዲኤስፒ ሰርቨርስ፣ ሳውንድ ግሪድ። ዲኤስፒ ማለት ዲጂታል ሲግናል ፕሮሰሰሮች ነው የምናየው። ላይቭ ኦዲዮ ላይ ፕላጊን እንዴት መጠቀም እንደምትችሉ ዩዚንግ ሳውንድ ግሪድ ዌቭ ሳውንድ ግሪድን ተጠቅማችሁ እንዴት ላይቭ ሳውንድ ላይ ፕላጊን እንዴት መጠቀም እንደምትችሉ ያስተምሯቸዋል። ሚክስ ስታደርጉ እንግዲህ ፕላጊኖችን እየከተታችሁ ሚክስ ስታደርጉ እንግዲህ ሰውየው ከሱም አሁን አውቶቲዩን ገጠምኩኝ ልበል። አውቶቲዩን አንድ ቮካል ላይ ከገጠምኩኝ ሰውየው ፐርፎርም እያደረገ ከማይኩ እስከ ከሚክሰሩ ሰርቨር ከሰርቨሩ ፕላጊን ውስጥ ገብቶ ሌተንሲ ሳይፈጠር እንዲህ ሲስተሙን አፕላይ እናደርጋለን የሚለውን ያስተምሯቸው። አንድ ሰው ስቱዲዮ ውስጥ የሰራውን ፕላጊን አምጥቶ ላይቭ ላይ ፐርፎርም ማድረግ ይችላል። በጣም የሚገርም ቴክኖሎጂ ነው። በጣም ወደው ነው። ላይቭ ስቱዲዮ ላይ ቼን እንላለን። ቮካል ቼን ይባላል አይደል? ቮካል ቼን አውቶቲዩን፣ ኮምፕሬሰር፣ ኢኳላይዘር፣ ፌደሮችን አውቶ ፌደርን የዌቭ ኦዲዮ አለ። ቮካል ራይደር የሚባል ቮካል ራይደር እሱ እንዳለ በፍላሽ እንደ ፕላጊን ሲስተሙን እንደ ፕሪሴት ይዞ እስከመጣ ስቱዲዮ እና ላይቭ አንድ አይነት ሆነ ማለት ነው። ማይኩ ላይ ልክ እንደ ስቱዲዮ ማይክ ነው የሚጠቀመው ማለት ነው። ኢትስ ሪሊ አሜዚንግ። ኢንተረስትድ ሆና ትማራላችሁ ብዬ አስባለሁ። ዌቭ ኦዲዮ ሳውንድ ግሪድ 101 ዱሬሽኑ ምንድን ነው? ከ2 እስከ 3 አወርስ ቶታሊ ፈጅባችኋል። ከ2 እስከ 3 ሰዓታት ፈጅባችኋል። ስትራክቸሩ ምንድን ነው? ቪዲዮ ሌሰን አለው። ሾርት ኤግዛም ፎር ሰርቲፊኬሽን አለው። ለሰርቲፊኬሽን ኤግዛሞች አሏቸው። ስለዚህ በአጠቃላይ የሚያስተምሯችሁ ፕሮ የሆኑ ላይቭ ሳውንድ ኢንጂነሮች እንዴት ፕላጊን እንደሚጠቀሙና ሰርቨሮቻቸው እንዴት እንደሚጠቀሙ የሚያስተምሯቸው። 6ኛው ፍሪ ባይሆንም ማርዳ ሳውንድ ነው። ማርዳ ሳውንድ ኢትዮጵያ ውስጥ እየተንቀሳቀሰ ያለ ላይቭ ሳውንድ ኢንጂነሪንግ የሚያስተምረን ትምህርት ቤት ነው። ከዚህ በፊት ለቲክቶኮችን ላይ ፒን አድርገነዋል። ኢንስትራክተራችሁ ብሩኬ ነው። ብሩክ ፋና ላምሮት ብሩክ። ይህንን ትምህርት ቤት በጣም ሪኮመንድ አደርጋችኋለሁ። ከትምህርት በኋላ ፕራክቲካል ቲዮሪ መማር ከፈለጋችሁ ማርዳ ሳውንድ መግባት ትችላላችሁ። ብሩኬ ማለት ሄዝ ማርቭለስ ጋይ። መገናኛ ቀን ያለው ስልክ ቁጥራቸውን እዚህ ላይ እናስቀምጥላችኋለን። ከብሩኬ ጋር ለመማር ድል አጋጥሞኛል። በጣም ነው የማከብረው የምወደው። ስለዚህ ማርዳ ሳውንድ ገብታችሁ ተማሩ ብዬ አስባለሁ። ፕራክቲካል ቲዮሪ ትልቅ እውቀት ታገኛል። ስለዚህ ቪዲዮችንን ኮንክሉድ ስናደርግ ማስጠንቀቂያዎች አሉ። ማስጠንቀቂያዎቹ ምንድን ነው? በኢሜይል ኤንሮል ስታደርጉ ስማችሁን በስትክክል ሞሉ። ለምን በስትክክል ካልሞላችሁ ሰርቲፊኬሽኑ ላይ ሮንግ ኔም የተሳሳተ ስም ነው። አንዳንድ ዌብሳይቶቹ አይቀይሩላችሁም ስማችሁ። ስለዚህ ሰርቲፊኬሽን ገና ኤንሮል ስታደርጉ ምን ማድረግ አለባችሁ? ስማችሁን በስትክክል መጻፍ አለባችሁ። ኢሜይሎቹን በስትክክል የምታስታውሱት መሆን አለበት። ፓስወርዱን እንደ ስቱደንት አይዲ ነው ማቁጠር ያለባችሁ ኤንሮል ስታደርጉ። ስለዚህ እነዚህን ዌብሳይቶች ኤቲካል በሆነ መንገድ ዲዘርቭ የምታደርጉት እውቀታችሁን ቢልድ ማድረግ የምትፈልጉ ሰዎች ናችሁ ብዬ አስባለሁ። ግን ሰርቲፊኬት ዝም ብሎ ወስዶ ኮምፒት ለማድረግ ከሆነ አስናት ራይት። ስለዚህ እነዚህን ሰርቲፊኬሽኖቹን ምንድነው ኤቲካል በሆነ መንገድ ተጠቀሟቸው፣ እንድትማሩባቸው ሪሊ እንፈልጋለን። በሳውንድ ቪዥን ኢትዮጵያ እንግዲህ ዩቲዩብ ሊንክ ቪዲዮ ዲስክሪፕሽን ላይ ሁሉንም እንፖስትላችኋል። ሊንኮቹ የግድ ሰርች ማድረግ አይጠበቅባችሁም። ሊንኮቹን ቼክ እያደረጋችሁ እየሄዳችሁ ኢንሮል ማድረግ ትችላላችሁ። ቪዲዮችንን በዚህ ኮንክሉድ እናደርጋለን። በሳውንድ ቪዥን ኢትዮጵያ እንግዲህ በእንብርክክም ይሁን በዳዴም ሲዝን 1 እንጨርሰናል ኦፊሻሊ። ሲዝን 1 10 ኤፒሶድ ነው ያለው። ሁሉንም ሲዝኖች 10 ኤፒሶዶች ነው ያሉት። እንግዲህ አይ አንደርስታንድ ኦን ኤንድ ኦፍ እየሆንን ነው በሳውንድ ቪዥን ኢትዮጵያ ሰርቪስ እናደርጋችሁ የነበረው። አሁን እናስተካክላለን ብዬ አስባለሁ። በሲዝን 2 አዲስ በሆነ ኮንተንቶች፣ አዲስ በሆነ አይዲያዎች እንገናኛለን ብዬ አስባለሁ። ስለሰጣችሁን ጊዜ አመሰግናለሁ። ሰላሙ